ላውራችሁ ማርያምን እኔ ጃኒ ለፋኖቿ ሬስፔክት ምናምን የላትም ምናምን የሚባል ነገር ሰምቻለሁኝ ነው። እኔ ለፋኖቼ በጣም ሬስፔክት አለኝ። ያውም በየኢንተርቪው ኢቭን እንኳን የመንገድ ቪዲዮ ምናምን ሲሰራ ሁሌ ነው ስለእናንተ ማነሳው የቲክቶክ ፋሚሊዎች ምናምን እያልኩኝ ማለት ነው። አስታውሱ እሱ ለእናንተ በጣም ክብር ስላለኝ ነው እንደዛ ብዬ የማወራው። ገባችሁ? እኔ ብዙ ጊዜ ላይቭ ላይ ተናድጄ ምናምን የምሳደበው እናንተን አይደለም። አስታውሱ፣ እናንተን አይደለም። ምክንያቱም ስለ እናንተ እኮ ነው ሁሌ የማወራው። ኢንተርቪው ላይ አወራለሁ፣ ኢቭን ላይቭ ላይ አወራለሁ። አስተውላችሁ ከሆነ ማለት ነው በጣም ሬስፔክት አለኝ ለእናንተ በጣም ከምንም ነገር በላይ። ግን አንዳንድ ቢራቢሮ እያረጉ ከሎጎ ላይ እኔ አሁን መለያዬ ቢራቢሮ ነው። እሱን ሎጎ እያረጉ የማይሆን ነገር ያለው ያ ነገር ደግሞ እኔን አይወክልም። ከዛ እነዛ ቢራቢሮ ያደረጉ ሰዎች የማን ፋሚሊ ናቸው የሚባሉት? የጃኒ ገባችሁ? እነዛን ነገሮች ሳያቸው እኔ በጣም ይደብረኛል። በጣም በቃ እናደዳለሁ ምናምን። ቢያንስ እናንተ የኔ ተከታይ ስትሆኑ የኔን ባህሪ ነው መውሰድ ያለባችሁ። አትሊስታ እንደዛ የሚያደርጉት ሰዎች ጭራሽ ከኔ ባህሪ ጋር እንኳን የሚሄድ ነገር አይደለም የሚያደርጉት። ያ ነገር እኔን ያሰድበኛል። ኦፍኮርስ ያሰድበኛል። ለምሳሌ እኔ አሁን አንድ ቲክቶከር ነኝ። ከዛ የሆነ ቦይፍሬንድ ይኖረኛል። ከዛ ደግሞ ብሬክአፕ ሳደርግ የኔ ፋኖች መቀበል አለባቸው። እንደ ጃኒ ተቀብለው በእኔ መንገድ ነው መሄድ ያለባቸው አይደለም። እነዚህ ሎጎ ያደረጉ ሰዎች የኔ ተቃራኒ ነው የሚሆኑት። ያ ነገር አስደብሮኛል በጣም ከምላችሁ በላይ። ምክንያቱም ያስደበረኝ እንዴት ነው ወደ ነገር ቀየሩት። ነገሩን በቃ የሆነ በቃ እንትን አደረጉት፣ ጸብ አደረጉት ምናምን። ሁሉንም እያልኩ አይደለም እሺ፣ የኔ ሎጎ ያደረጉት ሰዎች። ከዛ እነዛን ሰዎች ትናንትና በጣም ደብሮኝ ነበረ ስገባው። አይታችሁኝ ነበር። ከገባው ሰዓት ጀምሮ አልተረጋጋውም። በጣም ስሜታዊ ሆኜ ነበረ አስተውላችሁ ከሆነ እና ደብሮኛል ሪከርዱን ሳየው። ምክንያቱም እንደዛ መሆን አልነበረብኝም ብዬም አሰብኩኝ። ገባችሁ? እና የማይሆን ሪከርድ ሳይ ስሜታዊ ያደረጉኝ። ነገርኳቸው፣ ልካቸው እየሰማችሁት ምናምን ነገርኳቸው። እናንተ እኔን አትወክሉም፣ እናንተ የኔ ፋኖች አይደላችሁም። ምክንያቱም በእኔ መንገድ እንኳን ሄዳችሁ አታውቁ። ሁሌም ተቃራኒ ሳይድ ናቸው። ደበረኝ እሱ ነገር። ከዛ በጣም ተናድጄ ነበር። በቃ እሱ ነው የኔ እንድትረዱኝ የምፈልገው ነገር። አንዳንድ ሪከርደሮች ምናምን የሉም እና እንወዳችኋለን ምናምን እያሉት ኮሜንት እያደረጋችሁ ነው። እነሱ ፍላጎታቸው ነው። ገባችሁ? የራሳቸውን መንገድ መርጠው ነው የሄዱት እንጂ እኔ ምንም ያስቀየምኩት ነገር የለም። እዚህ ጋር ኮሜንት ላይ አይቻለሁ ሪከርድ የሚያደርጉት የሉም ምናምን እንወዳችኋለን ምናምን ላላችሁት ደግሞ እኔ እነዛን ሪከርደሮች ኦፍኮርስ ፎሎ ባክ አደርጋቸዋለሁ፣ ላይክ አደርግላቸዋለሁ፣ ሪፖስት አደርግላቸዋለሁ። ግን ደግሞ ምርጫቸውን ከመረጡ እኔ ምንም ማድረግ አልችልም። ገባችሁ? መጀመሪያም እኮ ወደውኝ ነው የመጡት። አሁን ደግሞ ተለማመጪ ኑላ አልችልም። ግን አከብራቸዋለሁ፣ ወዳቸዋለሁ። በተረዱኝ መንገድ ከተረዱኝ ይምጡ፣ ካልፈለጉም ደግሞ ዲአክቲቬት ማድረግ ይችላሉ። በቃ እሱን ነገር ነው እኔ መናገር የፈለኩት ማብራራትም የፈለኩት። በእኔ ሎጎ ብዙ ነገር ሪከርድ እያደረጉ የጃኒ ፋን እንዲባል አልፈልግም። ኔቨር፣ ጭራሽ አልፈልግም። አሁን የሆነች ቢራቢሮ ምናምን አድርጋ ከዛ ስለኔ የማይሆን ነገር ስጽፍ ከዛ ጃኒ ፋሚሊ ምናምን ሲባል እንዴ የጃኒ ፋኖች እኮ እንደዚህ ናቸው። ቪዲዮ እየተሰራ ምናምን ራሱ ነበር ነው ያ ነገር አስደብሮኛል። የኔን ምርጫ መከተል አለባችሁ። እኔ በጣም ነው የማከብራችሁ። እሺ በጣም ማርያምን ከምንም ነገር በላይ እና እንደዚህ ተረጋግቼ ራሱ ስለወራዎች በጣም ደስ ብሎኛል። ማርያምን አይኑ እንደምትረዱኝ ፕላስ ደግሞ በቃ ይሄ ላይቱ እንደዚህ ያምራል፣ እንደዚህ ያምራል ወይስ እንደዚህ ያምራል ወይስ እንደዚህ ያምራል? ቶሎ ጻፉልኝ። እንደዚህ ያምራል። ቀይ ላይ እንትን ላብራበት።
እንደዚህ ያምራል ወይስ መብራቱን ላብራው? እንደዚህ አሪፍ ነው። ሀሳባችሁን ልሰርቃችሁ ነው። በቃ እሺ እንደዚህ እንደዚህ ያምራል። ስላደለ ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል ምናምን በቃ ይበቃል። ምንም ማለት አልፈልግም እኔ ኮንተንት ይሆናል። እሺ እና ያ አስመስዬ ከምትወዱኝ እንደዚህ እንትን ላይክ ይሄንን ባህሪን ብትወዱልኝ ይሻለኛል። በቃ ጃኒን ከወደዳችኋት ተቀበሏት። በቃ ከተዋችሁኝም እንግዲህ ተውኝ፣ አለቀ። እኔ አላስመስልም። አይ ቲንክ ሰው የሚወደኝ ይሄን ባህሪን ይመስለኛል። እኔ አለማስመሰል አልችልም። ኢቭን ሰውን የውሸት አልቀርብም። ኔቨር በጭራሽ። ገባችሁ? ብዙ ባወራ አይደለም ባይዘው። እሺ እንደዚህ ወሬ እየጠፋብኝ እንኳን ትረዱኛላችሁ እኮ ላይክ ወሬ አልችልም፣ ግን የሆነ ቃላት ሳወጣ ምን ለማለት እንደፈለኩኝ የምትረዱኝ ሰዎች ናችሁ። ገባችሁ? ተረዳችሁ? እየተንተባተብኩ ትረዱኛላችሁ። ሶ በቃ እቺን ልጅ ነው እኔ መሆን የምፈልገው። እቺን ማንነቴን መቀየር አልፈልግም። ገስት ገብታችሁ ስለምን ልታወሩ? እኔ አሁን ገስት አስገባችሁ እፈራለሁ። በቃ ማውራት አልፈልግም። የሆነ እንዴት እንዳስጠላኝ ብታዩ። እውነት በጣም ነው የሚያስጠላው። አይ ጌሙ ይደርሳል፣ ችግር የለውም። ሁሌ ነው የምጫወተው። ጊዜ ልስጣችሁ ለእናንተ፣ ችግር የለውም። ተጎድታችኋል። ስሜታችሁን እያየ በጣም በቃ ተረድቻችኋለሁ የሆነ ነገርና እንደ አንድ ፋሚሊ ጊዜ ልስጣችሁ። እንደ ልጅ እየሆንኩባችሁ ነው። እሺ ገስት ኮንኩ ፖይንት እኮ ነው የሚያስጠላኝ። እሺ ዝብርቅ ያለ አይነት ሀሳብ ካረሳችሁ ግን በቃ እኔ እንትን ላለው ማርያምን እኔ ከላይ ነው ንቅል አድርጌ የምወጣው። ጌታ ምስክሬ ነው። በቃ ማለት ታስደብሩኛላችሁ። እንደዚህ ይሄን ኤንድ ብዬ እወጣለሁ ከላይ። ማርያም ምንም ወሬ አልፈልግም ሌላ።